አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عظمه አጥንቱ ይላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በእድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛ መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الألم እዝነት ቁጭት በተሞላበት ድምጹ ምን አለ يا رسول الله አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ أرأيت رجلا ينسوا أيه وندي أرأيت رجلا عمل الذنوب كلها وجلي تبالن كل يسر شماغلينو فيته يقومو ከልጅነቱ ጸጉሩን ዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል ዱንያ ላይ ይላሉ መሬት ላይ ይላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ صط ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው ወንጀል ያጨማለቀው ሽማግሌ ከዛም ምን አሉ فهل أسلمت سلمها لندالوت قال أما أنا أشهد أن لا إله إلا الله وأنك رسول الله أني ما مسكر الله كالله بحق ميقزت جيتا لمنورو أنتم ملكتني سلمون مسكر الله قال النبي صلى الله عليه وسلم قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذيبها لا خير تسرى له ወንጀል ከተባለ ትርቃለ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ዘጋቡ ምን ይላል ያመነው የሰማው ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ تلالكون يعني وانجلون دي مارا لمتولين يوم خير اللوت اللهل قال وغدراتك وفجراتك أو السنة أمله فصاخ الشيخ وقال الله أكبر الله أكبر الله أكبر نجوه جمر شيخ يدستو تدقفوا تيمتاهم بالتران السنة الله أكبر فما زال يكبر حتى توارى عنه كنس اسكي سور درس الله أكبر سبحان الله ينو قيد الله سبحانه وتعالى يسرانون وانجل ود حسنات يلوط لنا من رحمة الله سبحانه وتعالى وندموش يا الله أزنت يتاين ነው መቶ ብር ዳኑ ረብ ሰው ስትመጣ መቶ ብሩን አፉ ብያለሁ እኮ ወግ ነው መቶ ብር ዳ ልከፍል አልቻልኩም ሲል መቶ ብር አውጥተ በስጦታ መልክ ብትሰጠውስ ወሊላሂ المثل الاعلى الله رحيم ودود ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك بأنت ودع الله سبحانه وتعالى بمملس الله يدستال سبحان الله ما غناه عنك الله كانت تبقى هنا
وشدة حاجتك إليه አንተ ደግሞ ከሱ ደሃ ሆነህ እያለ የሰው ልጆች ደሃዎች ነን አይደል ከአላህ ነው ሁሉ ነገር የምንከጅለው አላህ ደግሞ ከሁሉም የትቃ ጌታ ነው ማዕሲያችን ከስልጣኑ የሚያጎለው የለም ኸይር ስራችን ከስልጣኑ የሚጨምርለት ነገር የለም ይህ ሆኖ እያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይፍራህ ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود بزغبت حديث ላይ